ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች ወንድሞቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ እንግዲህ በአንድ አዲስ ስራ መጥቼላችኋለሁ። እሱም በምንድን ነው የመጣሁላችሁ? በእነ ብሩኬ ፍትፈታ ላይ ማለት ነው። እናንተ እንዴት በዚህ ልክ ይሸውዱናል? እውነት የምሬን ነው። እንዲሁም ብዙ ጊዜ ሀይሚ አይታችኋት ከሆነ ፕራንክ ስታደርገው አብረው እንደማያድሩ ምናምን ነበረ ሲነግሩን የነበረው እና ታዲያ ከምን የመጣ እርግዝና ነው እላችኋለሁ። ኧረ ጉድ እኮ ነው። እውነት የምሬን ነው። ዛሬ በጣም ገርሞኝ ነው ማለት ነው የመጣሁላችሁ። እና በተለይ የዛሬው ቪዲዮ ጭራሽ ትናንትና ከትናንትና ወዲያ የሚለቀቁትን ቪዲዮ ሳይ የምር ፕራንክ እያደረጉ ነው ምናምን ነበር ብዬ ያሰብኩት ማለት ነው። እና ዛሬ ሆስፒታል ላይ ሄደው ምናምን ሲመጡ ግን እናንተ ማን ነው እንደኔ ማለት ሰፍ ብሎ ሲጠብቅ የነበረ እንዴት ነው ደግሞ 2 ሳምንት ነው ብላለች። በ2 ሳምንት ነው እንዴ እናንተ ልጅ የሚወጣው? እስኪ ንገሩኝማ። እና እንደዛ ኖራችኋለሁ ይሄን ውዶች ማለት ነው። እንደዛ መስሎ መጣሁበት እላችኋለሁ። እና እናንተስ እውነት አምናችኋል? አምናችሁ ተቀበላችሁ? እናንተ እንትን እያላችሁ ነው ወይ እላችኋለሁ። እኔ መቼም ምንም አልተዋጠልኝም ምኑም ማለት ነው። እና ለማንኛውም ብሩኬና ሀይሚም እውነት እርጉዝ ከሆነችም ሀይሚዬ መልካም እድል እልሻለሁ የኔ ጨረቃ። በነገራችን ላይ እኔ በጣም ነበር የምወዳቸው ከቡታጅራ ዩቱበሮች እኔ እነሱን ነበር የምከታተለውም እነሱን ነው በጣም የምወዳቸውም እውነት ለመናገር። እና ሌሎችስ ጨርሰው ተጨማልቀዋል መቼም አንዴ ፕራንክ ይሆናል አንዴ ምን ይሉናል። እና ለዛ ነው እላችኋለሁ የመጣሁት ማለት ነው። እኔ በጣም ስለገረመኝ ምናልባት እናንተ ላይ ያላችሁን አስተያየት እንድትሰጡኝ ብዬ ነው የመጣሁት ማለት ነው። እኛም በሰው ህይወት ላይ ገብተን መፈተት ጀመርን ማለት ነው። ቤተሰብ እንግዲህ ተቀበሉት ማለት ነው። ሰላም አለይኩም ወዳችኋለሁ ማለት ነው። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ ማሮቼ።